ቀራንዮን ከሀዘን በኩል ይልቅ በደስታ በኩል ምን ይመስላል ብዬ ሳስብ የጻፍኩት ግጥም ነው። ያ ብኩን ገራፊ አላወቀምና ባስጎነበሰህ ልክ እንደተማረከ ይኸው ከጀርባህ ላይ በቁስለህ አንደበት ፍቅር ተሰበከ። የገዳይህ ጥበብ የሰባሪህ አቅም ተመሳቀለልህ፣ ስቃይ እንዲመግብ ባሳረፈው ጅራፍ ፍቅርህን ሳለልህ። በሰበሩህ መጠን በቀማኞች አምሳል እንድታቀረቅር በሞት አደባባይ ሕይወት ስጋ ነሳ መልክ አገኘ ፍቅር። እንደ ልብህ ዳዊት በሰባት ሀብታቱ ችሎ ያልገለጣትን ንጉሱ ሰለሞን በጥበቡ ወሰን ያልመረመራትን በቅዱሳን ገድል በነቢያት ትንቢት ያልተተነተነ በሊቃውንት ሐሳብ በጠቢባን ቀለም ያልተሰላሰነ ይኸው ቀራንዮ የጠላት ጅራፍ አካል እያረሰ ከቁስሎች መሃል በደምህ ውብ ዜማ ፍቅር ተደረሰ። አልገባውምና እረፍት እንዳወጀ ባስጎነጨ ሐሞት ይኸው ጎልጎታ ሕይወት ተሞሸረ በደገሰልህ ሞት። ባለንጋው ጉብዝና ስቃይ ቢያራቅቅም ደም እየነከረ ቀይ ግምጃ ልብሶ ያስጌጠው ሰውነት ሙሽራ ነበረ። ከሰረ ገራፊ በገዳዮችህ ቤት ሐሳቡ በታጣ ጥበብ ተቃረነ። ህብስቱ ማይጎድል ወይኑ ማይነጥፍበት የፍቅር ሰርግ ቤት ቀራንዮ ሆነ። አመሳቀልክበት ተቃረነ ግብሩ በጨካኝ ጣቶቹ ደግነት እንዲስል በሾህ ጎኖጎነው የምሕረትህን ራስ የፍቅርህን ምስል። አጎንብሰህ ረታህ ወድቀህ ረከስከው በዝምታህ አቅም እያደማህ እንኳን እንዳበረታኸው ገራፊህ አያውቅም። ምሕረት ለመንክለት በጨካኝ ጣቶቹ መጸጸት እንዲስል እየሰረሰረህ የችንካሩ ስቃይ ያክሊለሾ ቁስል። መልክህን ለማርቀቅ ውበትህን ጠንቃቂ ባይገኝልህም በደካማ ፍጥረት ታይቶ ለመወደድ ደም ግባት የለህም። በዝምታህ መስበክ በቁስሎችህ ማከም መለየት ከዙፋን ውርደት ለመሸከም የተናቁ ናቁህ ጽኑ ግርፋትህ አጥንት አሰብሮ ደም እያስተለለ ገራፊዎች ፊት አለመታገልህ በዳ ያስመሰለ። እናትህ አባብላ ባትታገልልህ መስቀል ልትሸከም የሉቃስን ጥበብ ባትማጸንልህ ቁስልህ እንዲታከም ሙሽራዋን ልትስም የአጃቢዎች ሽሚያ ባያደርሳት ትግሉ ምሬት ያረገዘ እንባ ብቻ ቢሆን አካላቷ ሁሉ የሆነብህ ሁሉ አንደበቷን አስሮ ባያስተነፍሳት ከህማምህ አንጻር አንድ ቃል ቢታጣ መጽናናት ሚያውሳት ባይኖቿ እያየችህ መልክዓ ህማማት በደምህ ሲደረስ በድኗን ብትሸኝህ እስከ ጎልጎታ መስቀልህ ስር ድረስ ስቃይክን አስታኮ የእናት ህሊናዋ ሙግት አላሰሰም። ከጎልጎታ አፈር የምሬት እንባዋን በከንቱ አልፈሰሰም። ይኸው ፊት ለፊቷ የጠላትህ ጅራፍ አካል እያረሰ በቁስሎችህ መሃል በደምህ ውብ ዜማ ፍቅር ተደረሰ። አጎንብሰህ ረታህ ወድቀህ ረከስከው በዝምታህ አቅም እያዳፋህ እንኳን እንዳበረታኸው ገዳይህ አያውቅም። ባለንጋው ጉብዝና ስቃይ ቢያራቅቅም ደም እየነከረ ቀይ ግምጃ ልብሶ ያስጌጠው ሰውነት ሙሽራ ነበረ። ፍጥረት አይኳትንም ፍቅር ማለት ብሎ ትርጉም እያሰሰ ዙፋኑ ሳይጠበው እንደ ወንጀለኛ መስቀል ላይ መለሰ። የህማምህ ወሰን ምራገ መከራህ ሲጠቃለል ልኩ ቀራንዮ ጸና በደምህ መሰረት ክርስትና መልኩ። አለንጋና ሚስማር እሾህና ሐሞት ምራቅና ጥፊ የገዳይህ ጉልበት አሳምረው ኳሉት በደምህ ረጠብጣብ የፍቅርህን ውበት። አቃረንክባቸው ደስታ እንዳይዘምሩ በሰቀሉህ ማታ በፍቅርህ ጽኑ ግንብ ሕይወት ያነጽክበት ድል ነው ጎልጎታ። እና ያቺ ጎልጎታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለባት ያቺ ስፍራ ድል ናት። ቀራንዮም ሰርግ ቤት ናት። እና እንዴት ነው አንዳንዴ ከስግደት መልስ ደስ አይልሽም? የሆነ ልብሽ ርፍ አይልም? እና እውነት ነው በቃ ያ ደስታ ያ ቦታ ምንም እንኳን የተከፈለልን ነገር ትልቅ ቢሆንም ህመሙ በቃ ከአይምሮ በላይ ቢሆንም ግን እንዲያም ቢሆን ፍቅር ነው። እዛ ቦታ ላይ ያየነው የፍቅርን መልክ ነው። ከቀራንዮ በላይ ፍቅር ምን እንደሚመስል የሚያሳየን ሰው የለም። ዳዊትም ሰለሞንም ሁሉም ማንም አልነገረንም አላሳየንም። በቃ ጌታችን ዓርብ ዕለት ነው የፍቅር መልኩን በቁስሎቹ መሃል ያሳየንና ያ ነው